እድሊ ቶሚ እንዴት ነህ? አለሽ? አለሁልህ። ምን ልትነግረኝ ነበረ? ያው ምን መሰለሽ ያው እኔና አንቺውን ጥሩ ላይ አይደለንም ታውቂያለሽ። እና ፍቅረኞች ደግሞ እንደዚህ መቀጠል ስለሌለባቸው በቃ ያለ ነገር እዚህ ጋር ይብቃ ብዬ አሰብኩ። ትክክል ነህ። ያለንበት ነገር ጥሩ አይደለም እንዳልከው። ከእንደገና ደግሞ እንደዚህ የሚያሳስብም ነገር አልነበረም። እዚህ ድረስ መምጣት የማይጠበቅብን አይደለ? ዝም ብለህ ትነግረኝ ነበረ። ሰው ተወልዶ ምናምን ይለያያል። እንደውም ምንም አልጀመርንም እኔ እናንተ አይደለ? ስለዚህ በቃ ምንም ችግር የለውም። ደስ ብሎኛል ስለነገርከኝ ግን። እሺ አይ እኔ እንኳንም በዚህ መልክ ተቀበልሽኝ። ካንተ ይምጣ ብዬ ነው እንጂ በቃ አሪፍ ነው። እንግዲህ ከፈጣሪ ጋር ሌላ ጊዜ እንገናኛለን። እሺ ግን ማናት አዲሷ ሴት? አዲሷ ሴት ማናት? አይ ሌላ ሴት ማለት ነው። የሆነ ሰውማ ይኖራል እንጂ ዝም ብለህማ እንዴት ንገረኝ። ችግር የለውም እኮ ወንድምና እህት እኮ ነን እንዴ። ገባኝ እኮ ግን ሴት የለችም። እኔ ያው ያለን ሁኔታ ጥሩ ስላልሆነ ነው። አለ ተው ንገረኝ ማናት? ውሽ አለች። አዎ የሆነች ልጅ አለች። ወይ ደስ ሲል ቶሚዬ፣ ምን ነው ቀድመህ በነገርከኝ። እኔም እኮ የራሴን ነገር አስቀምጥ ነበር እኮ። አልደበረሽማ? ኔቨር አታስብ፣ እንደዚህ አልደበረኝም እንዴ። እሺ ሰላም ሁን። እሺ አንተ ከኔ ተለየ ቶማስ፣ አንተ ከኔ አማረ፣ ከኔ ውጪ ህይወት አማረ ልተነፍስ ያምሻል እንዴ?